ቆይ አንዴ ይሄንን ቪዲዮ ተመልከቱት። ሃይ ሰላም እንዴት ናችሁ? ውድ በዓለም ዙሪያ የምትገኙ ውድ ኢትዮጵያውያን በሙሉ እንዴት ናችሁ? በእያላችሁበት ሰላማችሁ ይብዛን እምለው እንግዲህ በአራተኛ ቪዲዮ ተመልሻለሁ። እስካሁን ሶስቱን ቪዲዮዎችን ተመልክታችሁ ለሰጣችሁኝ አስተያየት በሙሉ በጣም ነው የማመሰግነው። አከብራችኋለሁ፣ ወዳችኋለሁ። እሺ ዛሬ ደግሞ ይሄ ያያችሁት ቪዲዮ እኔ የዛሬ 9 ዓመት ቪዲዮ መጫን ስጀምር የጫንኩት ቪዲዮ ነው። አራተኛ ቪዲዮ የነበረ መጫን ስጀምር የሚገርማችሁ የዛን ጊዜ ተመልካች አልነበረም። ተመልካቾች 15 10 17 ቢበዛ 20 ተመልካች ነበር። ያ ማለት ምንድነው? በእነዚህ ፕሮግረስ ውስጥ ሁሉ እንግዲህ በዛ ሰዓት በነበረው ቪው እኔና ጓደኛዬ በተለያየ አካውንት እየገባን የምናየው ይበልጥ ነበር፣ እውነት ለመናገር ማለት ነው። ምን ለማለት ፈልጌ ነው? እኔ አነቃቂ ንግግር ተናጋሪ አይደለሁም፣ ግን አንድ እውነት አምናለሁ። ይሄውም የሆነች ነገር እየሰራችሁ የሆነች ነገር ላይ እየተጨረጨራችሁ የሆነች ነገር ላይ ለነጋችሁ እየደከማችሁ ከሆነ በፍጹም ተስፋ አትቁረጡ። የነጋዋ ፀሐይ ምን ይዛላችሁ ልትመጣ እንደምትችል በፍጹም አታውቁም። ዛሬን ሳይሆን ነጋችሁን ነው እየሰራችሁ ያላችሁት። ዛሬ በትንሿ የምትለኩሳት ኩራዝ ነገ ፓውዛ ሆና ዓለምን ታጥለቀልቃለች። ዛሬ ላይ እነዛን ቪዲዮዎች መልሼ ሳያቸው የሚሰጠኝ ስሜት በጣም የሚገርም ነው። ማለት ዛሬ የስኬት ጥግ ደርሻለሁ እያልኳችሁ አይደለም፣ ግን ይብዛም ይነስም የተወሰኑ ሰዎች አሁን ያዩኛል። አሁን ማስባቸውን በፊት አለማቸው የነበሩ ነገሮችን ማድረግ ጀምሬያለሁ። ስለዚህ በፍጹም በማንኛውም ሁኔታ ውስጥ በምታደርጉት ነገር ተስፋ አትቁረጡ። ይሄው እንግዲህ ቪዲዮ እንዳያችሁት ነው። ከዚህ ምንድነው የምንማረው? እስቲ ቆይ ከአቤል ብርሃኑ የወይኗ ልጅ ምንድነው የምንማረው? ምንም ተስፋ ሳንቆርጥ ሁላችንም የሆነ ነገር ተስፋ አድርገን ይሄ ከሰራን የሆነ ቦታ ላይ ትልቅ ቦታ ላይ እንደርሳለን አንድ ቀን ብለን ማንኛውም ነገር ካሰብን ማንኛውም ሰው ማለት ነው በማንኛውም ስራ እንደሚደርስ ከእግዚአብሔር ጋር ነው የሚያሳየን ጽላቱ። ከመጀመሪያው ቪዲዮ አይታችሁ አሁን ያለበት ደረጃ ደግሞ ታውቁታላችሁ። አቤል ወላጅ ማለት ነው አቤል ብርሃኑ ወላጅ ምን ደረጃ ላይ እንዳለ ማንም የሚያውቀው ዓለም የሚያውቀው ዩቲዩበር ነው። እና አሁንም በማንኛውም ስራ እየሰራ ያለን ሰዎች ወይም ለመስራት ያሰባችሁ ሰዎች ማንኛውም ሰዎች ተስፋ ሳንቆርጥ እንስራ። የማይደረስን ቦታ ማለት የማይደረስ የለም፣ ይደረሳል ሁሉ። ተስፋ ሳንቆርጥ እና ፍላጎታችንን ከፍ እያደረግን ከሰራን ማለት ነው የማይደረስ ቦታ ስለሌለ አሁንም ከዚህ ቪዲዮ ብዙ ተምረን ቴንኪው ያለን ለአቤል ማለት ሮል ሞዴል ነው ለጀማሪዎቹም ለእየሰሩ ያሉ ዩቲዩበሮችም ሮል ሞዴል ነው። በቃ ሞዴላችን ነው። ይሄ በጣም እናመሰግናለን። እናንተ ልትተባበሩ ነው። ይሄ ራሱ አንድ ትልቅ ትምህርት ነው። ከዚህ ብዙ ተምረን ብዙ መስራት ወይም ብዙ መቀጠል እንችላለን ወደፊት ስራችን እና በጣም አሪፍ የሆነ ትምህርት ነው የሰጠን። እናመሰግናለን።